ሰላም እንዴት ናችሁ? ውድ ስፖርት ቻናል ቤተሰቦቻችን ምሽት ላይ እንደዚሁም አደሩን የተደረጉ ወሳኝ የሆኑ የዓለም ዋንጫ ጨዋታዎችን መረጃዎች ደርሰውን እነግራችኋለን። እንደዚሁም የቅዱስ ጊዮርጊስና የፋሲል ከነማ ደጋፊዎች ግጭት ውስጥ መግባታቸውም ጭምር ተነግሯል። በትናንትና በስቲያ ጨዋታቸው ማለት ነው። የደቡብ ኮሪያው ፕሬዚዳንት ጉዳዩን አጣራለሁ ሲሉ እንግዲህ በአሰልጣኙ ላይ ያለውን ሁኔታ በትኩረት እንደሚሰሩበት ጭምር ገልጸዋል። ስለዚህ መረጃው አለ። እንደዚሁም የጀርመን አሰልጣኝ በከፍተኛ ሁኔታ ማዘናቸውን ገልጸዋል። ሲቀጥልም ደግሞ አነጋጋሪው የሆነው የጋናው ጠንቋይ ነው ሜሲ እና እንደዚሁም ደግሞ አርጀንቲና ረግም ያለው ሲል ገልጿል። እንነግራችኋለን። እነዚህና እንደዚሁም ስለ ዓለም ዋንጫ መረጃዎች አሉ። አብራችሁን ቆዩ። የመጀመሪያው የስፖርታዊ መረጃችን የሚሆነው ብራዚል ከጃፓን ምሽት 2 ሰዓት ጀምሮ ሲያደርጉት የነበረው ጨዋታ በብራዚል 2-1 በመሆነ ውጤት አሸንፋለች። ብራዚል በቀጣይ ወደ ምርጥ 16 ማለፏንም እንደዚሁ አረጋግጣለች። ጃፓን ደግሞ እጅግ አሳዛኝ በሆነ ሽንፈት እንግዲህ ተሰናብታለች ማለት ነው። በነገራችን ላይ በመጀመሪያው እንግዲህ ስትመራ የነበረችው ጃፓን ነበረች። በኋላም እንግዲህ ካስሜሮ ነው አቻ ያደረገው ማለት ነው። ከዛም በኋላ ነው እንግዲህ ጀርመን በከፍተኛ ተጽዕኖ አድሮባት ጨዋታ ልታደርግ የተገደደችው ማለት ነው። በዚህም እንግዲህ ሁለተኛዋ ጎል ተቆጥራ እንግዲህ ጃፓን ሙሉ ለሙሉ ከጨዋታው ተሰናብታለች ማለት ነው። እጅግ አሳዛኝ ነበር። የሚያሳዝነው ነገር ደግሞ አሰልጣኝ ነው። የጃፓን አሰልጣኝ በሀዘን ውስጥ ሆነው ደጋፊዎቻቸውን ሲያጽናኑ ነበር። በጣም ይቅርታ፣ በቀጣይ እንግዲህ ሌላ ጨዋታዎች ወይም ደግሞ በቀጣይ ባለው ሂደት እናንተን እንክሳለን፣ እናዝናለን፣ ለሙሉ ደጋፊዎቻችን ይቅርታ እንጠይቃለን ሲሉ ነው እንግዲህ ሀዘናቸውን የገለጹት የጃፓኑ አሰልጣኝ ማለት ነው። ብራዚል ተጠብቃ ነበር። በጠበቀችው መልኩ ወደ ቀጣይ ዙር አልፋለች። ቪኒሲየስ ጁኒየር አልተሰለፈም። ቪኒሲየስ ጁኒየር ያው ጎል አላስቆጠረም ማለት ነው። ነገር ግን ኔይማርም እንደዚሁ ያው አልተሰለፈም። በዚህ ጨዋታ ላይ አሰልጣኙ ሰለፈው ብለው ነበር፣ አልተሰለፈም። በምሽቱ ድንቅ ብቃቱን ያሳየው ካስሜሮ ኮከብ ተጫዋች ሆኖ ተመርጧል። ያው ጎልም ስላስቆጠር ማለት ነው። በቀጣይነት የምንመለከተው የጀርመን እና እንደዚሁም ደግሞ የፓራጓይ ጨዋታ ነው። በዚህ ጨዋታ ላይ በመጀመሪያው እንግዲህ በሙሉ በ90 ደቂቃው አቻ ነው የተለያዩት ጎሎቹ የተቆጠሩት። ያው ከረፍት በኋላ ነበረ የሁለቱም ጎል አስቆጥረው አንዳንድ ጎል አቻ ተለያዩ። ጭማሪ ሰዓትም እንደዚሁ አቻ ሆኑ። በመጨረሻም በመለያ ምት እንግዲህ ድራማዊ በሆነ መለያ ምት ፖርቹጋል 4-3 በሆነ ውጤት ጀርመናን አሸንፋለች። ጀርመን ተጠብቃ ነበር፣ በዚህ እንግዲህ ታልፋለች ተብሎ ነበር በጥሎ ማለፉ። ነገር ግን አልተሳካላትም። ፓራጓይ በቀጣይ ፈረንሳይና እንደዚሁም ደግሞ ስዊድንን ከ2-1 ማለት ነው ከሁለቱ ያሸነፈውን ትገጥማለች ተብሎ ነው የተጠበቀው። የጀርመን እጅግ አሳዛኝ ሽንፈት ተብሎ ተመዝግቧል። ያው ብዙዎችም ተነጋግረውበታል በዚህ ጉዳይ ማለት ነው። ጀርመን የ4 ጊዜ የዓለም ዋንጫ አሸናፊ እንደሆነች ይታወቃል። አሁን ያው በፓራጓይ 4-3 በመለያ ምት ተሸንፋለች። መለያ ምቱን እንግዲህ ሀቨርትስ እንደዚሁም ደግሞ እና ሌሎች 2 ተጫዋቾች መለያ ምቱን አምክነዋል። በዚህም እንግዲህ ጀርመን መስዋዕትነት ከፍላለች ማለት ነው። ወደ ቀጣይ ዙር ሳታልፍ ቀርታለች። የቀጣዩ መረጃችን የሚሆነው የጋናው ጠንቋይ ነው ሜሲና እንደዚሁም አርጀንቲናን ረግም ያለው ብሏል። በዚህም እንግዲህ አርጀንቲና ወይም ደግሞ ሊዮኔል ሜሲ ዋንጫ አያነሱም ሲል ገልጿል። እናንተ በዚህ ጉዳይ ምን አሰባላችሁ? ቀጣይ የምንነግራችሁ መረጃ ቅዱስ ጊዮርጊስ ከፋሲል ከነማ ደጋፊዎች ጋር ግጭት ውስጥ ገብተዋል። የቅዱስ ጊዮርጊስ ደጋፊና የፋሲል ከነማ ደጋፊዎች ናቸው ግጭት ውስጥ የገቡ የተባለው። በሁለቱ ግጭቶች እንግዲህ ጨዋታ ውስጥ ስታዲየም ውስጥ የተወሰነ ግርግር ነበር። ውጭ ላይ ግን ድንጋይ ተወራውረው ጉዳት ደርሷል በ2 ተጫዋቾች ላይ ተብሏል። እናም እጅግ ይሄ አሳዛኝ ክስተት ነው። በዚህ ጉዳይ እንደዚህ መጋጨታቸው በኳስ ጉዳይ ማለት ነው። በመጨረሻም የደቡብ ኮሪያው ፕሬዚዳንት እንግዲህ ጉዳዩን አጣራለሁ ብለዋል። በ26 የዓለም ዋንጫ የደቡብ ኮሪያ ሽንፈት አስከፊ በሆነ መሸነፏ ይታወቃል። የሀገሪቱ ፕሬዚዳንትም ጉዳዩ ደርሷቸው አጣራለሁ ብለዋል። አሰልጣኙ በብቃት ሳይሆን በጥቅማ ጥቅም የተመረጠው ሲሉ ነው የገለጹት። እናም እንግዲህ እንደሚያጣሩ ጭምር ነው የገለጹት። ውድ ተመልካቾቻችን የሰዓቱ መረጃ ይሄን የሚመስል ነበር። በቀጣይ ሞሮኮና እንደዚሁም አሁን እየተደረገ ያለ ጨዋታ አለ። እሱን ይዤላችሁ መለስ ነው የሚሆነው። መልካም ቆይታ